ስትፎክሩላ ስትቀማጥር መጣች ላዳር ዩናይትድዬ ሲለጥፋት ጊዜ ተኛች በጊዜ ያሉ ድሮም እኮ ለባል የተገዛ ዶሮ ብዙ ያንካካላሉ። አዳር በቃ መታረዱ ላይ ቀር እንግዲህ የወያናን ቋጠሮ ተማምናበት እኔ ቆላውቀችኝ ምትደሙ ማኖችን ደሞ ቶፕ 6 ያስገባት የተከበረ ቶፕ 6 ሂጂና ከዌስታም ጋር ከወልቭስ ጋር የራስን ቶፕ 6 ስሪ። እዚህ ጋር አባቴ ለእንደዚህ አይነት የገና ክለብ ቶፕ 6 የለም አባቴ። ይሄ ነው ማንቼ። አሁን አንድ ሰው መጥቶ ዩናይትድ በዚህ ዓመት አርሰናልን በሜዳው ሲቲንን በራሱ ሜዳ ፉልሃምን ቶተናምን ይገርፋል፣ ያውም አቻ የሌለበት ያሸንፋል፣ አሰልጣኙ ካሪክ ሆኖ ይሄንን ነገር ያደርጋል ብሎ ዓለም ላይ ያስጨበጨበ ጠንቋይ ራሱ ቢነግር አትፈነክተው? በድንጋይ አበረግደው? ይሄው እየተለጠለጥን ነው። ለመሰደድ ከዚህ የተሻለ ጊዜ አታገኝም ደንቆሮ። አሁን ካልተሰደድክ ምንም አባህ አንተ ወኔ የለህም። ልክ ዩናይትድ ሲል ስክሮል ዩናይትድ እንደዛ ካልሆነ ሰላምህን አታገኘው። አራት ተጫዋች ዩናይትድ አራት ጨዋታ በተከታታይ ያሸነፈ አቻ የለበትም። ጭራሽ ዋንጫው ጋር አለው የሚል አይነት አመጣጥ መጣ። አኡዙ ቢላሂ ሸይጣን ረጂም። ቶተንሃም ግን ግማታም የሆነ እበት ድሮም ከዶሮ ምን ይጠበቃል? እኔ ምን እንደምል ራሱ እንጃ። ብቻ አውዙ ሮሜሮ አንተ ከብት ማለት ነው። ከብት አይገልጽ። ከብት የሰው ከብት ማለት አንተ ነው። የሰው ከብት ማለት አንተ ካፕቴን መሆን የሌለብህ ሰው አንተ ጥበቃ አንተ ከብት ማለት ከብት በማንም ገረድ ተሸነፍኩ በአንተ ምክንያት አንተ ከብት ማለት ነው። ፎቃቃ በያለ የሆነ ቡድን አሸነፈ ዛሬ። እናቴን ምንም ነገር አልተፈጠረም። እኔ ቪዲዮ ልሰራ ስለተነሳሁ ይኸውልህ ቪዲዮ ልስራ ፈቀረ ኮርና ኤፍሲ እናታችሁ ነኝና ይሄ ፎቃቃው ያላ አቦለት ክሮስ አገባችሁ። እኛ ቢሆን ኖሮ ሃይላይት ማሳየን የዚህ ጨዋታ ሃይላይት አሳየን። ብሩኖ ይችላል፣ ሮሜሮ ደደብ ነው፣ አለቀ። ይሄ ነው ሃይላይት። ገባ አይደለ? ትክክለኛ የዋንጫ ቡድን ማታ ያሳያል እንዴት እንደምትጮት ማለት ነው። አርሰናል በጣም የአርሰናል ደጋፊ ከች በልልኝ፣ እዚህ ሪፍሬንት ሞል ከች በልልኝ። በቃ በጣም ተከብብ ያለው ነው። ምን ቪዲዮ ልሰራ ስለቆምኩ ብቻ ነው የጮት። ምንም የተፈጠረ ነገር የለም፣ ምንም አልተፈጠረም። አሁን ሲያልቅ ደግሞ የበለጠ ያደንቆኛል። ለዛ ነው ቀድሜ ብዬ ቪዲዮ የምሰራው 92ኛ ደቂቃ ላይ ነው ቪዲዮ የምሰራው። ገባ አይደለ? አርሰናል ላይን አፕ ወጥቷል። ሰንደርላንድን እንቀውራትና እኛ ለዋንጫ እነሱ ለ3 ነጥብ። ያ ሰውዬ ዌስትሃም ላይ ይወድቃል። ምን አለ በለኝ። አትላጨውም ያ ሰውዬ ይቀምላል። አድክም ወገንታት መሬት መንቀጥቀጥ። ወገን ይሄ ክለብ ወዴት እየሄደ ነው? እንደነበረ ፈረስ ማለት ነው። እየገሰገሰ ነው ወደፊት እየገሰገሰ። ይሄ መላጣቶ በቃ ሌላ ታሪክ ውስጥ ገብቷል። ቶተናምን ነው 2-0 ስጥት አድርጓታል። አምናኮ በቶተናም ትዝ ይላችኋል 4 ጊዜ ተገናኝቶ አራቱንም ቶተናም ለጥፎ እዛ ጥጉን አስይዞት ነበር አምና ማለት ነው። ዘንድሮ ሪቬንጅ ላይ ነው። በታምኑም ባታምኑም ዩናይትድ ማለት ነው ቢግ ሲክሶችን 6ቱንም ረምርሟል ዘንድሮ። ሊቨርፑልን፣ ከዛ ሲቲን፣ ከዛ አርሰናልን፣ ቼልሲንም የቀረው ደግሞ ቶተናም ነበረ። ዛሬ ይኸው 2-0 ለጥፎ እያንዳንዱን በቀሉን መልሷል ማለት ትችላለህ። የቀረው ቪላ ነው። ቪላን ደግሞ ያው እነዚህን ያሸነፈ መቼም አያቅቶም። ይሄ መላጣ ደግሞ ተመችቶታል። አረ ዩናይትድ እንዲለወጥ እንደዚህ ይለወጥ ዩናይትድ ግን ማለት ነው። የፈለገ ውድቀታችሁን መንኮታኮታችሁን በፈለገ ራሱ እንደዚህ ደግሞ አቅም ኖሯችሁ ደግሞ አንድ ላይ ስንፎካከር ማየቱም ደስ ይላል። ዩናይትድ በቃ ሌላ ታሪክ። ለዋንጫ ራሱ ተሰጋላችሁ በዚህ ሁኔታ።
ዩናይትድ አሸንፏል። አረ በስመ አብ አንድ ሰው ቶተናምን እንዳይናገርሽ። ባለፈው ሳምንት የሚችሉትን ነገር በሙሉ ከሲቲ ጋር ሰጥተዋል። ዩናይትድ ጠፈጠፋቸው ይዞ። ምንድነው ሮሜሮ ግን እኔ ምንድነው የሚሰራው? እንዴት ነው አሁን ምንድነው የሚሰራው? እዛ ቀይ ምን አባት ስትል ነው እንደዛ ታከል የምታደርገው ሰው ላይ? ምን አይነት ሰው ነው? ከዛ በኋላ ዩናይትድ ሙሉ ጨዋታውን ብቻውን የተጫወተው። ቶተናሞች የመጫወት ፍላጎት አንድ ጃቪ ሲመንስ ሌላ ምንም የሚጫወት ሰው የላቸውም። ቶተና ዛሬ ከቲም ጋር ለሚጫወታ የሆነ ከሰፈር ቲም ጋር መሰለኝ። ምንድነው ብሩኖ አገባ ዛሬ። ማን ይሄ ሰውዬ ተከታታይ እኮ ፎርም ላይ ሆነ እኮ። ምንድነው የሚሻለን? ተከታታይ ጨዋታ ፎርም ላይ እምቦይሞ ቶፕ 6 ቲምን ማንንም አይሰማም። ማንንም እምቦይሞ ቶፕ 6 ላይ ሲሆን ሌላ ሰው ነው የሚሆነው። ማን እኔ መቋጠር አልቻልኩም። ዛሬ 3-2 ብታሸንፉ ኖሮ ገላችሁ ነበር። 2-0 አሪፍ ጨዋታ ክሊን ሺት ይዛችኋል። 4 ተከታታይ አንድ ይቀራችኋል። 5 ያን ሰውዬ ያስቆርጡት፣ እኔንም አስቆርጡኝ በዛው። ለ10 ደጋፊ ቪዲዮ መስራት ብያዘኝ ነው፣ ግን ስላሸነፈ ብቻ መስራት ነው። ለ10 ደጋፊ ዲጄ ልዘርጋ አረ ይደብራል የምር። ያንን ደጋፊ ጸጉሩን ልንላጨው ነው። ምን አገባኝ እኔ። ጭንቅላቱንም ማንሳው ከፈለክ በቃ ምን የሞተ ዶሮ አርደ በልተ ልትልብኝ ነው እንዴ? እስፐርሳውን ያለበት አቋም አሁን እስኪ እስፐርስን እንደዚህ ያሸነፈ የሚያስብል አይነት ካይንደ ሲቹዌሽን ነው እንዴ? እየተረጋጋን እንጂ ወገን። እምቤ ማገባ እሰይ እኔ ምን አገባኝ ታዲያ? አበደብን እኮ የሞተ ዶሮ አርዶ በልቶ ትላለ እንዴ? አረ እየሄድክ ምንድነው ግን ሁሉም ቲም እየመጣ በማንቺ በየተራ እየተረመረመ የሚላከውን ግራ ገባኝ። ምንድነው የተፈጠረ ያለው? ቶተናም ሲጀምር እኛ ላይ ነው ተቀድሜ ተናግሬ ያልኩ። እኛ ላይ እንደዚህ አይነት የበከተ ፐርፎርማንስ እያሳየ ከአመት አመት አረ በጣም ነው የሚያስጠላው። ብቻ ማንቸስተር ዩናይትድ ግን እኔ ይሄ ሰው ያይናችን የጸጉር ሊቆረጥ ነው። ምንድነው የታሰበው ነገር ነው ያልገባኝ። ቶተናም አሁን ቀይ ካርድም ሰበብ አልፈልግም። ማንቼ በቃ ለልቶ አሸንፏል። ቀጣይ ዌስት ሃም አረጋገጠ። በቃ ጸጉር ሊቆረጥ ነው። ካሪክ ምንድነው የፈጠረው? እዚህ ቲም ላይ ምንድነው የተፈጠረ ያለው?